መርሃባ ጀምአ ኬፍ አልኩም። ሰላም ቤተሰብ እንዴት ናችሁ? እንኳን ቻናል በሰላም መጣችሁ። ይህ ቻናል አረብኛን በአማርኛ የምንማማርበት ዩቲዩብ ቻናሌ ነው። ለቤቱ አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሲል በትህትና ጠይቃለሁ። እንዲሁም እንድታበረታቱኝ ስል በትህትና ጠይቃችኋለሁኝ። ቀጥታ ወደ ትምህርታችን እንሄዳለን። በዛሬ ቪዲዮ ይዤላችሁ የመጣሁት የቤት ውስጥ ቁሳቁሶች በአረበኛ ምን እንደሚባሉ ይዤላችሁ መጥቻለሁኝ ማለት ነው። አብራችሁን ቆዩ። ቀጥታ ወደ ትምህርታችን እንገባለን። ቤት ስንል እንግዲህ በውስጡ ብዙ ነገሮችን አካቶ ይዟል። ለምሳሌ ሽንት ቤት፣ መኝታ ቤት፣ ኪችን የመሳሰሉትን የተለያዩ ክፍሎች በውስጡ አካቶ ይዟል። እነሱን በዝርዝር እናያለን። ቤት ነው። ከአረበኛው ጋር ተመሳሳይ ነው። ሳሎን፣ ሳላ። መኝታ ቤት ጉርፍት ኖም ይባላል። ሽንት ቤት ወይም ደግሞ መታጠቢያ ቤት ሀማም ይባላል። የልጆች ክፍል ጉርፈቱል አጥፋል ወይም ደግሞ ጉርፈት ኦርአን ይባላል ማለት ነው። ኮሪደር ወይም ደግሞ መተላለፊያ ይባላል። መመር ወይም ደግሞ ሲባጥ ይባላል ማለት ነው። የልብስ ማጠቢያ ክፍል ጉርፈት ገሲል ይባላል ማለት ነው። እሺ እንግዲህ እስካሁን ያየናቸውን ከላይ ያየናቸውን እያንዳንዳቸውን እያደረግን እንያቸው። ቀጥታ ከሳሎን እንጀምራለን። ሳሎን ውስጥ የሚገኙ እቃዎችን በዝርዝር እናያለን። ሶፋ ከነብ ይባላል ማለት ነው በአረበኛ። ምንጣፍ ፈርሻ ወይም ደግሞ ስጃዳ ይሉታል ማለት ነው። መጋረጃ እስታራ የሶፋ ጠረጴዛ ጠዊላ ይባላል። ቴሌቪዥን ይመሳሰላል፣ ትንሽ ነው። ቴሌቪዥን ተመሳሳይ ነው። እሺ እንግዲህ ሳሎን ውስጥ ያሉ እቃዎችን በዚህ መልኩ ካየን ቀጥታ እንሄዳለን ወደ መኝታ ቤት ወዳሉ እቃዎች እንሄዳለን። መኝታ ቤት እንግዲህ በአረበኛው ጉርፈት ነው። አሁን ወደ ጉርፈት ነው እናመራለን ማለት ነው። መኝታ ቤት ስንሄድ እንግዲህ የመጀመሪያው እቃ ምንድን ነው? አልጋ ነው። አልጋ በአረበኛ ሴሬር ይባላል። ፍራሽ መርተባ ወይንም ደግሞ ፊራሽ ይባላል ማለት ነው። ብርድ ልብስ በጠንያ ይባላል። የአየር ማቀዝቀዣው ኤር ኮንዲሽነሩ ሙከየፍ ይባላል። ቬንቲሌተሩ ምሩሃ ይባላል። የልብስ ቁምሳጥን ዱላፕ መላብስ ይባላል። ኮመዲኖ ነው፣ ተመሳሳይ ነው። ወንበር ኩርሲ። መኝታ ቤት ያሉ እቃዎችን በዚህ መልኩ ካየን ወደ ሶስተኛው ክፍል ወደ ሽንት ቤት ወይም ደግሞ መታጠቢያ ቤት እንሄዳለን ማለት ነው። መታጠቢያ ቤት ወይም ደግሞ ሽንት ቤት በአረበኛ ሀማም ይባላል ማለት ነው። እንግዲህ የመጀመሪያ ብዬ የመጣሁት ፎጣ ምንሽፈ ይባላል በአረብኛ። የገላ ሳሙና ሳቡን ጂስም ይባላል ማለት ነው። ሳቡን ማለት የገላ ማለት፣ ሳቡን ማለት ሳሙና ነው። ጂስም ማለት ደግሞ ሰውነታችን ማለት ነው። ሻምቦ የጥርስ ብሩሽ ፈርሻት እስናን የጥርስ ሳሙና መእጁን እስናን ይባላል ማለት ነው። የውሃ ቧንቧ ሐነፊያ ወይም በዙዝ ይባላል። የውሃ ማሞቂያው ሰሃን ይባላል። የውሃ መቅጃ ባልዲ ሰትል ይባላል። የውሃ መቅጃ ባልዲ ሰትል ወይም ደግሞ ጋሪፍ ይባላል ማለት ነው። እንግዲህ እነዚህን በዲቴል ካየን ቀጥታ ወደምንሄዳለን ወደ መሰረታዊ የቤት እቃዎች ብዬ ያዘጋጀውላችሁ እንግዲህ ወደ መጀመሪያው እንሂድ። በር
ባብ ባብ፣ መስኮት ሽባክ ሽባክ፣ ቁልፍ ሚፍታህ ሚፍታህ፣ ደረጃ ደረጅ ደረጅ፣ ሴራሚክ አርድያ አርድያ፣ የልብስ ማድረቂያ መነሽፍ መነሽፍ ወይም ደግሞ ሙጀፈፋ ሙጀፈፋ እንላለን ማለት ነው። ጣሪያ የውስጠኛው ሰግፍ ሰግፍ ይባላል። ጣሪያ የውጭኛው ሰጥህ ወይም ስጡህ። ጣራ በአማርኛ የውጭኛውም የላይኛውም ጣሪያ ጣሪያ ሲባል፣ በአረብኛ ግን ጣሪያ የውስጠኛው ሰግፍ ይባላል። የውጭኛው ደግሞ ሰጥህ ወይም ደግሞ ስጡህ ስጡህ ይባላል ማለት ነው። የውጭ በር ባብ ሻረ ባብ ሻረ ይባላል። አጥር አጥር ሱር ሱር ይባላል ማለት ነው። በለኮና በለኮና፣ በረንዳ በረንዳ ይባላል። መብራት መብራት፣ ላምባ ላምባ ወይም ደግሞ ኑር ኑር ይባላል ማለት ነው። መስታወት መስታወት፣ ሙራያ ሙራያ ይባላል ማለት ነው። የልብስ መተኮሻ የልብስ መተኮሻ ሚክዋህ ሚክዋህ ይባላል ማለት ነው። የልብስ ማሽን የልብስ ማጠቢያ ማሽኑ ገሳላ ገሳላ ይባላል። የአቧራ ማንሻ የኤሌክትሪኩ መጥረጊያ መክኒሳ ካህረብ መክኒሳ ካህረብ ይባላል ማለት ነው። ዋይፋይ ዋይፋይ ሸበካ ሸበካ ይባላል ማለት ነው። ስለዚህ ቤተሰብ ለዛሬ የነበረን ትምህርት ይህንን ይመስላል። በቀጣይ ቪዲዮ ኪችን ውስጥ ያሉ እቃዎችን ስም ዝርዝር በአረብኛ ይዤላችሁ እመጣለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።